ዛሬ ደግሞ የአሜሪካን ሴቶች በሙሉ ሲጋራ አጫይ ስላደረገ ወንድ ነው የምነግራችሁ። ስሙ ኤድዋርድ በርኔስ ይባላል እና በ1920ዎቹ የአሜሪካን ቱባሆ ካምፓኒ ይሄ ሰውዬ ጋ ይመጣና ምን ይሉታል? ከስተመሮቻችን እንዳለ ወንዶች ናቸው፣ ሴቶች እያጨሱ አይደለም። ስለዚህ ወደ ሴቶች ማስፋት እንፈልጋለን ማርኬታችንን ይሉታል። ስለዚህ ይሄ ሰውዬ አጎቱ ታዋቂ ሳይኮሎጂስት ነው። አጎቱ ጓደኞችን ምናምን ሳይኮሎጂስቶችን ብዙ ስለሚያውቅ አማከረ። መጀመሪያ $1 ከፍሎ ምን ብዬ ለሴቶች ልሸጥላቸው እችላለሁ ብሎ ማለት ነው። ከዛ በኋላ አንድ ነገር ነው ያደረገው። አድቨርታይዝ አላረገም፣ የሆነ ነገር አላደረገም፣ ብዙ ነገር አላረገም። ሴቶችን ሰበሰበ። የሚያማምሩ ሴቶች ግን ደግሞ በጣምም የማያምሩ ለአብዛኛው ሴቶች ሪሌት ሊያደርጉ የሚችሉትን ሴቶች ሰበሰበ። ኒውዮርክ ላይ አሜሪካ ላይ ትልቅ ፕሮግራም ነበር፣ ኢቨንት ነበር፣ ሰው የሚሰበሰብበት ማለት ነው። እዛ ኢቨንት ላይ በጣም ፋሽነብል የሆነ ልብስ አለበሳቸው ምናምን፣ ሲጋራ ሰጣቸው፣ ማርች እንዲያደርጉ አደረገ። እንደ ሰላማዊ ሰልፍ የሚመስል ማለት ነው። ማርች አደረጉ። ከዛ አንዷ ለኮሰች ሲጋራውን፣ ከዛ ተቀባበሉት። ከዛ ሆም ብሎ የቀጠራቸውም ካሜራማኖች ነበሩ አሪፍ የሆነ ፎቶሹት ምናምን እንዲወስዱ። ግን ደግሞ በዛ ስፍራ ላይም ነበሩ ኖርማል ትልቅ ኢቨንት ስለነበር ኒውስ እንትኖች፣ ዘጋቢዎች፣ ማጋዚኖች፣ በቃ ይሄ ትላልቅ ዜና የሚዘግቡ ነበሩ። ስለዚህ ምን ብሎ ተዘገበ? ቶርች ኦፍ ፍሪደም ተብሎ ተዘገበ። ይህም ሰውዬ ለጋዜጠኞቹ እንደዛ ብለው እንትን እንዲሉ የከፈላቸውም ነበሩ። ቶርች ኦፍ ፍሪደም ማለት የነፃነት ችቦ እንደማለት ነው። ሴቶች የነፃነት ችቦአቸውን ለኮሱ። ወንድ ልጅ ብቻ አይደለም የሚያጨሰው፣ ጀስት ሳይን ኦፍ ኢንዲፔንደንስ አይነት ማለት ነው። ዊመን ኢምፓወርመንት አስመስሎ ማርኬት አደረገው። ስለዚህ መንገድ ላይ እኛም እናጨሳለን፣ ሴት ልጅ ለምንድን ነው ማታጨሰው መንገድ ላይ አይነት ማለት ነው። ከዛ ዊመን ኢምፓወርመንት አይነት ሙቭመንት ሆነ። ከዛ በኋላ ይሄ እንዳለ ሴቶች መግዛት ጀመሩ ማለት ነው ሲጋራ እና በጣም ተስፋፋ ይሄ ሙቭመንት። ይሄ ሰውዬ ለሲጋራ ካምፓኒዎች ብቻ ሳይሆን ፖለቲሽያንስ፣ ምግብ፣ ሳሙና ሴል ያላደረገው ነገር የለም። ሌላ ጊዜ እነሱንም ከቨር እንዳደረግላችሁ የምትፈልጉ ነገር ከሆነ ንገሩኝ። በጣም ሳይኮሎጂ ላይ ተመስርቶ ማርኬት የሚያደርግ ነው እና ማርኬቲንጉ ራሱ ማርኬቲንግ እንደሆነ አታውቁም፣ ፕሮፓጋንዳ ነው። ኢቨን ፕሮፓጋንዳ የሚል መጽሐፍ አለው፣ እንድታነቡት እመክራቸዋለሁ። ራሱ እንዴት ትላልቅ ሰዎች ዲሲዥናችሁን እንደሚወስኑ ፖለቲካ ላይ ኤቭሪቲንግ የምትወስኑት ውሳኔ እንዴት ኢፌክት እንደሚደረግ የጻፈው ማለት ነው። እና የገረመኝ ነገር ይሄ ነገር አሁንም በጣም አለ፣ ፋሽን ላይም አለ፣ ኦልሞስት ሁሉም ኢንዱስትሪ ላይ አለ። ወደዳችሁም ጠላችሁ ውሳኔያችሁ አፌክት ይደረጋል። ፋሽን ላይ ለምሳሌ ስትመጡ የሆነ ቦርሳ ለግዠሪ ብራንድ የሚሸጠው ካምፓኒ መጣና የሚላቸዋል፣ ቦርሳ ይገባሻል፣ አንቺ እንትና ገዝቶ እስኪሰጥሽ ድረስ አትጠብቂ፣ ሰርተሻል፣ ወንድ እንዲገዛልሽ አትጠብቂ፣ ሰርተሻል፣ ዩ ዲዘርቭ ኢት፣ ራስሽን ጊፍት አድርጊ ምናምን ነገር። ከዛ እኔ አይ ዲዘርቭ ኢት እንዴ በጣም 24 ሰዓት ሰርቼ አፎርድ አደርገዋለሁ ወይስ አላደርገውም? አይደለም ዲዘርቭ ታደርጊያለሽ። ስለዚህ አይ ዲዘርቭ የ5000 ብር ቦርሳ ብልሽ ትገዣለሽ፣ ግን ምንም አይጠቅምሽም። አት ዘ ኤንድ ኦፍ ዘ ዴይ አይ ካን ባይ ማይሰልፍ ፍላወርስ አይነት አይዲያ ማለት ነው። አይ ካን ባይ ማይሰልፍ ፍላወርስ ሲሉ ሴቶች መጨረሻ ላይ የሚጠቀሙ ማን ነው? ፍላወር ነጋዴ ነው። ካፕሎች ብቻ እንዲገዙ አንፈልግም፣ ሲንግሎችም እንዲገዙ እንፈልጋለን፣ አበባ ማርኬት ማስፋፋት እንፈልጋለን ሲሉ ምን አይነት ሙቭመንት? አይ ካን ባይ ማይሰልፍ ፍላወርስ፣ አንተ እስክትገዛልኝ አበባ አልጠብቅም። ውመን ኢምፓወርመንት አይነት ማለት ነው። እና ብዙ ጊዜ ኢምፓወር እናደርጓቸዋለን የሚሉ ሰዎች ፕሮዳክት ሴል የሚያደርጉላችሁ ከሆነ ሞስት ፕሮባብሊ ኢንሴኪሪቲ ላይ ነው የተመሰረተው። አለቀ። ሆም ብለው የእናንተን ኢንሴኪሪቲ ተጠቅመው ፕሮዳክት ሊሰጡላችሁ ነው። ኮንሱመሪዝም ስፔሻሊ ሴቶች ላይ ታርጌት ያደርጋሉ ብዙ ጊዜ እንደዚህ አይነት ነገር ማለት ነው። ብላክ ደግሞ ከሆናችሁ የስሌቨሪ ባክግራውንድ ካላችሁ እንደዛው የገባችሁ ነው። ሀብታም ብቻ አይደለም እንትን የሚለው ቼን ግዛ ምናምን ነገር ምናምን። ቼን ግን ስትገዛ ዘ ኤንድ ኦፍ ዘ ዴይ ማን ነው ብሮክ እየሆነ ድሃ እየሆነ የሚመጣው? አንተ ነው። እየበለጠጉ የሚመጡት አሁንም ነጮች ናቸው። የምትገዛው ቼን የምትገዛው ሌግዠሪ ብራንድ የምትገዛው ከነጮች ነው እንጂ መሬት አትገዛም። አንተ ብርህን መልቲፕላይ የሚያደርግ ነገር አትገዛም። የሆነ መኒ ትሪ ቢውልድ አታደርግም። ጀስት
እነሱ ነው ዞሮ ዞሮ የምትጠቅመው። ስለዚህ ይሄ ነገር አሁንም አለ። ይሄ ፕሮፓጋንዳ ሁላችሁንም ያንን ቡክ እንድታነቡት እመክራችኋለሁ።